ይሄ ውዶቼ በዚህ መልኩ ደርሶልናል ማለት ነው። በጣም የሚያምር ኮብዛ ነው። በጣም የሚያምረው በዚህ መልኩ ሞክሮት። በጣም የሚጣፍጠው የእውነት በጣም የሚወዱት ሰዎቹ ይሄው አሁን ተዘጋጅቷል። በቃ ለማቅረብ ዝግጁ ሆኗል ማለት ነው። እና አበረታቱኝ ውዶቼ፣ ወዳችኋለሁ። ሰብስክራይብ አድርጉኝ፣ በእናታችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። አዲስ ጀማሪ ነኝ ውዶቼ። ምግብ ነክ ነገሮችን በደንብ አቅርባለሁ ብዬ ተስፋ አደርጋለሁ። ኢንሻአላህ እንደዚህ ነው ውዶቼ። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው፣ በጣም ነው የሚወዱት ሰዎቹ ራሱ። ሰላም ውዶቼ፣ እንዴት ናችሁ? ዛሬ ኮብዛ አብረን እንሰራለን። በመጀመሪያ ድስት ጥጃለሁ። ድስቱ ሞቅ ሲል ዘይት፣ የምግብ ዘይት ማለት ነው ጨምራለን። ከዛ በኋላ እዚህ ያዘጋጀሁት ሽንኩርት አለ። ሽንኩርት እንጨምራለን ማለት ነው። ደቀቅ አድርጌ የከተፍኩት ሽንኩርት ነው። እዚህ ጋር ምን አለ መሰላችሁ? ሎሚ አለ፣ የደረቀ ሎሚ 2 ፍሬ፣ ጋርፋ እና ሄል አለ። ይሄ ደግሞ ስሙ ምንድን ነው? የቅጠሉ ነገር አለ። ይሄንን አንድ ላይ ጨምራለሁ። ወጥቼ ሽንኩርት እንደዚህ እየበሰለ ነው። አሁን ጨምረው ቲማቲም እንደዚህ የከተፍኩት ቲማቲም አንድ ራስ ቲማቲም ነው ጨምራለሁ። ትንሽ ይሰራና እንገናኛለን። ይሄው ቲማቲምና ሽንኩርታችን በዚህ መልኩ ተፈጭቷል። እዚህ ጋር ነጭ ሽንኩርት አለን። አንድ ማንኪያ ነጭ ሽንኩርት ጨምራለሁ። ይሄው ቅመማ ቅመሞች እዚህ ጋር አሉኝ። አረብ ቤት ያው ቅመማ ቅመሞች አሉ። እዚህ ጋር እርድ አለ፣ ፍልፍል ባርድ አለ፣ ካሪ ፓውደር አለ፣ ከሞን አለ፣ ሚክስ ፓውደር አለ። እነሱን ነው የምንጠቀመው እና ብላክ ፍልፍል ወይም ደግሞ ቆንዶ በርበሬ ማለት ነው። እነዚህ ናቸው የምንጠቀማቸው። ጨምራቸዋለሁ። ትንሽ በደንብ እንችላለን። ለማና አብረን እንገናኛለን። ያላችሁ በዚህ መልኩ አንድ ማንኪያ ቲማቲም ሶስ ጨምሬበታለሁ። በታወዙ አለመጨመርም ትችላላችሁ፣ ደስ ስለሚለኝ። እዚህ ጋር ዶሮውን አጥቤ እንደዚህ ቆርጬዋለሁ። ምክንያቱም ቶሎ አይበስልም፣ ቶሎ የሚበስልኝ ብዬ እንደዚህ ቆርጬዋለሁ። በደንብ ባለውን ዘርግፌ በደንብ አጥቤዋለሁ፣ ሽታው እንዲጠፋ ማለት ነው። ዶሮ ምን ጊዜም በደንብ መታጠብ ይፈልጋል። አሁን እሱን ጨምርና አንድ ዶሮ ሙሉ ነው የሚሰራው። ቆርጬዋለሁ እንደዚህ ትንሽ ማለት ነው። አብረን የሚቀረንቶች ያው ትንሽ ጠብቀው እንደዚህ ሆኗል። አሁን ውሃ ከልሰዋለሁ። የፈላ ውሃ ነው። መችቦስም ይሉታል፣ ኩብዛም ይሉታል። በሁለቱ ነው የምንጠራው። አንዳንድ ቤት በፊት የምንሰራበት ቤት መችቦስ ነበር ማለት። እዚህ ጋር ደግሞ እዚህ ቤት ኩብዛ ነው የምንጠራው ካልተሳሳትኩ ማለት ነው። አሁን ይሄኛው ለአንድ ለ30 ደቂቃ ከድኜ በደንብ እንዲበስል አደርገዋለሁ። ከዛ በኋላ እንገናኛለን። ስጋችን በዚህ መልኩ የበሰለልኝ ነው። በኋላ እዚህ ቤት ስጋ ነብቶ በዘይት መጥበስል የሚፈልጉት በኋላ ከትንሽ ደቂቃ በኋላ ስጋውን ለብቻ አውጥቼ በዘይት ጠብሰዋለሁ ማለት ነው። እንትኑን በውሃው ደግሞ ሩዝ ነው የሚቀቅልበት። ያው ታውቁታላችሁ ሁላችሁም ብዬ ነው የሚያስበው። እና ምግብ ወላሂ ምግብ የሚያበስል ሰው እርግጥ ነው ብዙ ነገር ይኖረዋል፣ ድካም አለው። ምግብ ግን ደግሞ ሙያን የሚያክል ነገር የለም፣ አይናቅም ማለት ነው። ክፍያውም ጥሩ ነው የሚሆነው፣ ለራስም ጥሩ ነው መልመዱ፣ አይከፋም ለማለት ፈልጌ ነው። እና ከትንሽ ደቂቃ በኋላ አወጣዋለሁ። አብረን እናያለን ኢንሻአላህ።
መፍሳቱን ይደርሳል ማለት ይደረጋል። እዚህ ጋር ሮዛችን እንጨምራለን። ለአንድ ለሰላሳ ደቂቃ ያክል አጥቤ ጠብቄዋለሁ። እዚህ ጋር በቅዱነስ እንከትካለን። ውሃ ደግሞ ሳታበዙ ውሃ በጣም ሳይበዛበት ማለት ነው። በትንሹ ይህን ላይ ቦታባችሁ የፈላ ውሃ የሚጨምርበት ለሩዙ ማለት ነው። ሩዙ መታየት አለበት። በጣም ውሃ ከበዛ ይቦካል። ሩዙ መታየት አለበት። የዚህ ቀዶሮ የተጠበሰ ነው። ደግሞ ያለ ነው። እዚህ ጋር ደግሞ ሰላጣ እየሰራው ነው። ዶሮ እስከሚደርሰው ማለት ነው። ሰላጣውን በተጨማሪ አሁን ሶስት ብቻ ነቀታል። መጨረሻውን ደግሞ አብረን እናያለን ሁሉንም ማለት ነው ወዶቼ። ይሄ ወዶቼ በዚህ መልኩ ደርሶልናል ማለት ነው። በጣም የሚያምር ኮብዛ ነው። በጣም የሚያምረው በዚህ መልኩ ሞክሮት። በጣም የሚጣፍጠው የእውነት በጣም የሚወዱት ሰዎቹ። ይሄው አሁን ተዘጋጅቷል። በቃ ለማቅረብ ዝግጁ ሆኗል ማለት ነው። እና አበረታቱኝ ውዶቼ፣ ወዳችኋለሁ። ሰብስክራይብ አድርጉኝ፣ በእናታችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። አዲስ ጀማሪ ነኝ ውዶቼ። ምግብ ነክ ነገሮችን በደንብ አቅርባለሁ ብዬ ተስፋ አደርጋለሁ። ኢንሻአላህ እንደዚህ ነው ውዶቼ። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው፣ በጣም ነው የሚወዱት ሰዎቹ ራሱ። መፍሳቱን ይደርሳል ማለት ይደረጋል። እዚህ ጋር ሮዛችን እንጨምራለን። ለአንድ ለሰላሳ ደቂቃ ያክል አጥቤ ጠብቄዋለሁ። እዚህ ጋር በቅዱነስ እንከትካለን። ውሃ ደግሞ ሳታበዙ ውሃ በጣም ሳይበዛበት ማለት ነው። በትንሹ ይህን ላይ ቦታባችሁ የፈላ ውሃ የሚጨምርበት ለሩዙ ማለት ነው። ሩዙ መታየት አለበት። በጣም ውሃ ከበዛ ይቦካል። ሩዙ መታየት አለበት። የዚህ ቀዶሮ የተጠበሰ ነው። ደግሞ ያለ ነው። እዚህ ጋር ደግሞ ሰላጣ እየሰራው ነው። ዶሮ እስከሚደርሰው ማለት ነው። ሰላጣውን በተጨማሪ አሁን ሶስት ብቻ ነቀታል። መጨረሻውን ደግሞ አብረን እናያለን ሁሉንም ማለት ነው ወዶቼ።